ይህ ገጽ ከሙስሊሞች በመጽሐፍ ቅዱስ ላይ ለሚነሱ ጥያቄዎች በሙሉ መልስ የሚሰጥበት ነው። ባያችሁት ጊዜ ሁሉ ለሌሎች ተደራሽ እንዲሆን ላይክ እና ሼር በማድረግ አግዙን። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ተቀላቀሉ። አብራችሁን ስለሆናችሁ እናመሰግናለን። እስከ መጨረሻው ተከታተሉ። ዛሬ የምናየው ጥያቄ በዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ 12 ላይ የሚነሳ ነው። ክፍሉን ገብታችሁ አንብቡት። ጥያቄው እንዲህ ይላል: ተአምራት መለኮትነትን የሚያረጋግጡ ከሆነ ሌሎች ነቢያትም ለምን ተአምራትን ያደርጋሉ? መልስ: ክርስቲያኖች በአጠቃላይ በጥያቄው የመጀመሪያ ክፍል ይስማማሉ። ተአምራት ብቻቸውን መለኮትነትን አያረጋግጡም። ተአምራት አንድን ሰው ወዲያውኑ አምላክ የሚያደርጉ ቢሆኑ ኖሮ ሙሴ፣ ኤልያስ፣ ኤልሳ፣ ጴጥሮስ እና ሌሎች ነቢያትም መለኮታዊ እንደሆኑ መቆጠር ነበረባቸው። መጽሐፍ ቅዱስ ግን እንዲህ ያለ ድምዳሜ ላይ ፈጽሞ አይደርስም። እንዲያውም ቅዱሳን መጻሕፍት ተአምራት በሚከተሉት ሊደረጉ እንደሚችሉ ያስተምራሉ: በእግዚአብሔር ነቢያት፣ በሐዋርያት፣ በመላእክትና በአንዳንድ ሁኔታዎች በሐሰተኛ ነቢያት እንኳን በማታለያ ምልክቶች። ስለዚህ ክርስቲያኖች ለኢየሱስ አምላክነት የሚያቀርቡት መከራከሪያ ኢየሱስ ተአምራትን አድርጓል፣ ስለዚህ ኢየሱስ አምላክ ነው የሚል አይደለም። ይህ መከራከሪያ በጣም ደካማ ይሆን ነበር። ይልቅ የክርስቲያኖች መከራከሪያ እንዲህ የሚል ነው: ኢየሱስ ለእግዚአብሔር ብቻ የሚገቡ ነገሮችን እየተናገረና እያሳየ ሳለ ተአምራትንም አድርጓል። ተአምራቱ ማንነቱን ይደግፋሉ እንጂ ማንነቱ የተመሰረተው በተአምራቱ ላይ ብቻ አይደለም። በኢየሱስ እና በነቢያት መካከል ያለውን ልዩነት ተመልከቱ። ሙሴ ቀይ ባህርን የከፈለው በእግዚአብሔር ኃይልና ትእዛዝ ነው። ኤልያስ የሞተን ሕፃን ያስነሳው ጸልዮና እግዚአብሔር እንዲሰራ ጠይቆ ነው። ጴጥሮስ በሽተኞችን የፈወሰው ኃይሉ ከራሱ እንዳልሆነ በግልጽ በመናገር ነው። በአንጻሩ ኢየሱስ ብዙውን ጊዜ በገዛ ስልጣኑ ይሰራል። እልሃለሁ ተነስ፣ አልዓዛር ውጣ፣ ኃጢአትህ ተሰረየችልህ፣ ዝም በል፣ ጸጥ በል። ወንጌላት ኢየሱስን የሚያቀርቡት የመለኮታዊ ኃይል መልእክተኛ ብቻ አድርገው ሳይሆን ስልጣኑን በልዩ መንገድ የሚጠቀም አካል አድርገው ነው። ከሁሉም በላይ ደግሞ ኢየሱስ ከተአምር ሰሪነት እጅግ በላቁ አባባሎቹ የታወቀ ነው። በዮሐንስ ወንጌል ውስጥ ብቻ የዘላለም ቃል ተብሎ ተጠርቷል። ሁሉ በእርሱ የሆነ ፈጣሪ ነው። ከአብርሃም በፊት እንደነበረ ይናገራል። የአብን ክብር እንደሚጋራ ይናገራል። አምልኮን ይቀበላል። ጌታዬ አምላኬም ተብሎ ተጠርቷል። ተአምራቱ እነዚህን ታላላቅ አባባሎች የሚያረጋግጡ ምልክቶች ሆነው ያገለግላሉ። ለዚህ የሚሆነው ጥሩ ምሳሌ የአንድ ንጉሥ ማህተም ንጉሥ አያደርገውም። ማህተሙ ግን ቀድሞውኑ ንጉሥ በመሆኑ ስልጣኑን ያረጋግጥለታል። በተመሳሳይ የኢየሱስ ተአምራት መለኮታዊ ማንነቱን አይፈጥሩም፣ ይልቁንም ይመሰክሩለታል። የዮሐንስ ወንጌል ተአምራትን ምልክቶች ብሎ ደጋግሞ የሚጠራው ለዚህ ነው። ምልክት ከራሱ ባለፈ ወደ ሌላ ነገር ይጠቁማል። ዓላማው ሰዎችን ከተፈጥሮ በላይ በሆነ ኃይል ማስደመም ብቻ ሳይሆን ኢየሱስ ማን እንደሆነ መግለጥ ነው። ለምሳሌ ኢየሱስ አልዓዛርን ሲያስነሳው ተአምሩ ሰውን ወደ ሕይወት ስለመመለስ ብቻ አይደለም፣ ወደ ኢየሱስ አባባል ይጠቁማል። ትንሣኤና ሕይወት እኔ ነኝ ብሏል። ምልክቱና አባባሉ በአንድ ላይ ይቆማሉ። ስለዚህ ክርስቲያኖች ተአምራት ብቻቸውን መለኮትነትን ያረጋግጣሉ ብለው አይከራከሩም። ነቢያትም ተአምራትን ማድረጋቸውን ይቀበላሉ። ልዩነቱ ግን የኢየሱስ ተአምራት ከአባባሎቹ፣ ከማዕረጎቹ፣ ከስልጣኑ፣ ከዘላለማዊ ህልውናው፣ ከአምልኮውና ከትንሣኤው ጋር ተዳምረው ክርስቲያኖች ከማንኛውም ነቢይ የተለየ ነው ብለው እንዲያምኑ ማድረጋቸው ነው። ስለዚህ የክርስቲያኖች ድምዳሜ ኢየሱስ ተአምራትን ስላደረገ አምላክ ነው የሚል አይደለም። ይልቅ እንዲህ የሚል ነው: የኢየሱስ ተአምራት ወደ ልዩ መለኮታዊ ማንነቱ፣ ወደ መለኮታዊ ልጅነቱና ስጋ ወደ ለበሰው የእግዚአብሔር ቃልነት ከሚያመለክቱት በርካታ ማስረጃዎች መካከል አንዱ ገጽታ ናቸው። መልሱ ካረካችሁ ላይክ በማድረግ ብታሳውቁን ለቀጣይ ስራችን ያግዘናል። ፕሌይሊስት የሚለው ስር በመግባት በዮሐንስ ወንጌል ላይ በሙስሊሞች ለሚጠየቁ ጥያቄዎች በሙሉ የተሰጡ መልሶችን ማግኘት ትችላላችሁ። አስተያየታችሁንም አስፍሩልን። ቻናሉን ሰብስክራይብ ማድረጋችሁንም አረጋግጡ። እናመሰግናለን።